በዋናው ትንሣኤ ሳምንት የምትመጣው ዕለት እሁድ ዳግም ትንሣኤ ተብላ ትጠራለች። ጌታችን በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር። በኋላ ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔም ካላየሁ አላምንም አለ። ስለዚህም የሰውን ሁሉ ይልቁንም የመረጣቸው የወዳጆቹን የልብ ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት አበው ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። የነበሩበት ቤት በሩም መስኮቱም ተቆልፎ ስለነበር ደቀ መዛሙርቱም በጣም ደነገጡ። ጌታችን መድኃኒታችን ኢየሱስ ክርስቶስም አትፍሩ፣ እኔ አምላካችሁ ነኝ ብሎ የተወጋ ጎኑንና የተቸነከሩ እጆቹን አሳያቸው። እነርሱም ጌታ ከሞት መነሳቱን አመኑ። ደቀ መዛሙርቱም ሕዝቡን እንዲያስተምሩ ላካቸው። በዚህ ዕለት ከ12ቱ ደቀ መዛሙርት አንዱ የሆነው ቶማስ ከእነርሱ ጋር አልነበረም። ደቀ መዛሙርቱ የጌታን መነሳትና እርሱንም እንዳዩት ነገሩት። እርሱ ግን በዓይኔ ካላየሁ አላምንም አላቸው። ከ5 ቀንም በኋላ እንደገና ቶማስ አብሯቸው ሳለ በሩ እንደተዘጋ ጌታችን መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ቶማስ ትንሣኤውን እንደተጠራጠረ ስላወቀ እጅህን አምጣና የተወጋ ጎኔን እና የተቸነከሩ እጆቼን ዳስ አለው። ቶማስም በዳሰሰው ጊዜ አምላክ መሆኑን አወቀ። ይህ ዕለት ጌታችን ኢየሱስ ክርስቶስ ለሁለተኛ ጊዜ ቶማስ ባለበት ለደቀ መዛሙርቱ የተገለጠበት ዕለት በመሆኑ ዳግም ትንሣኤ ተብሎ ተሰየመ። ይኸው ተነሳ ደስ ይበለን፣ ይኸው ተነሳ ደስ ይበለን። ዳግም ትንሣኤ የተባለበት ምክንያትም በአከባበር በስርዓት የመጀመሪያውን ትንሣኤ ስለሚመስል ነው። የትንሣኤ ዕለት የሚባለው ቃለ እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል። ከዚህም ሌላ 2 መጠሪያ ስሞች አሉት። እነዚህም ፈጸምነ ግብዓተ ግብር ይባላሉ። ፈጸምነ የተባለበትም የሰሙነ ትንሣኤን በዓል አክብረን ፈጸምን ማለት ነው። አግቦተ ግብር የተባለበትም ጌታችን ኢየሱስ ክርስቶስ አባት ሆይ እኔ ልሰራው የሰጠኝን ሥራ ፈጽሜ በምድር ላይ አከበርሁህ ያለውን ከቅዳሴ በኋላ ሊቃውንት በዚህ ጊዜ ስለሚዘምሩት ነው። የዮሐንስ ወንጌል ምዕራፍ 17 ከቁጥር 4። በተጨማሪም የሐዋርያው ቶማስ ምስክርነት የሚታሰብበት ነው። ዳግመኛ ከ5 ቀን በኋላ ደቀ መዛሙርቱ በዝግ ቤት ሳሉ ቶማስም ከነርሱ ጋር ሳለ ደጁም ተዘግቶ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆሞ እንዴት ሰነበታችሁ? አስታረቅኋችሁ አላቸው። 2 ሰዓት አሳልፎ ስለመጣ እምድኅረ ሰሙን አለ እንጂ በ8ኛ ቀን ሲል ነው። በመጀመሪያው መገለጡ ያልተገኘው ሐዋርያው ቶማስ ትንሣኤውን አላመነም ነበርና ጣትህን ወደዚህ አምጣ እጆቼንም እይ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም መለሰ ጌታዬ አምላኬ ሆይ አለ። መዳሰሱን ሲያይ ጌታዬ፣ ማቃጠሉን ሲያይ አምላኬ አለ። ገቦ መለኮቱን የዳሰሰች እጁ ሕያዊት ሆና በሕይወት ትኖራለች። በህንድ አገር ከታቦቱ ጋር በመንበሩ ላይ ያስቀምጧታል። እንደተናገረው የትንሣኤያችን በኩር ክርስቶስ ተነስቷል፣ የለም ከመቃብር። በዓመት በእመቤታችን በዓል በአስተርእዮ ሊያጥኑ ሲገቡ የሚሾመውን ወጣ ቀኝ እጁን ትይዘዋለች። ዓመት አገልግሎ ያርፋል። እንዲሁ በየዓመቱ የሚሾመውን ተራምዳ ትይዘዋለች። እንዲህ እያለች ትኖራለች። ይህም የሚያስተምረን የጌታን ታምራት የሐዋርያውን ሥልጣንና ብቃት ነው። ጌታም ቶማስ ሆይ ብታየኝ አመንክን? ሳያዩኝ የሚያምኑብኝ ብፁዓን ናቸው አለው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 24 እስከ 29። ለብርሃነ ትንሣኤው ያደረሰን አምላካችን እስከ ፍጻሜ ሕይወታችን በሃይማኖት የቀናን በምግባር የጸናን ያድርገን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።